ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ በኢትዮጵያ ልማት ባንክ ተዘጋጅቶ ወደ እናንተ የሚደርስ ልዩ ዝግጅት ነው። የባንካችንን አገልግሎቶች ማዕከል አድርገው የሚዘጋጁ ሁነቶችን በልዩ ዝግጅት ወደ እናንተ እናደርሳለን። በዛሬው ልዩ ዝግጅታችንም ከሰሞኑ በኢንዱስትሪ ሚኒስቴር አዘጋጅነት በተከናወነው የኢትዮጵያ ታምርት ኢንተርናሽናል ኤክስፖ ላይ የባንካችን ከፍተኛ አመራሮች የተሳተፉበት የፓናል ውይይት ተካሂዷል። በውይይቱ መነሻ የሚሆን ጥናታዊ ጽሑፍ በኢትዮጵያ የዓለም ባንክ የግሉ ዘርፍ ልማት አናሊሲስ በሆኑት በአቶ ብስራት ተሾመ የቀረበ ሲሆን የዓለም ባንክ አፍሪካ ውስጥ ፋይናንስ ካደረጋቸው ፕሮጀክቶች ውስጥ ለኢትዮጵያ ልማት ባንክ በአነስተኛና መካከለኛ ኢንተርፕራይዝ እንዲሁም በሴት ስራ ፈጣሪዎች ወይዲፕ ፕሮጀክቶች ከፍተኛ ውጤት የተመዘገበባቸው እንዲሁም ቀዳሚ መሆናቸውን ገልጸዋል። የአነስተኛና መካከለኛ ኢንተርፕራይዞችን አቅም በማሳደግ የጥራት ስርዓትን ማጠናከርና የአደጋ ስጋት ፋይናንስን በማመቻቸት የኢትዮጵያን የማኑፋክቸሪንግ መሰረት ማሳደግ በሚል ርዕሰ ጉዳይ ላይ በተዘጋጀው የፓናል ውይይት የባንካችን ምክትል ፕሬዝዳንት አቶ ጌታቸው በላይ ባንኩን ወክለው ሀሳባቸውን አቅርበዋል። የፓናል ውይይቱን እንደሚከተለው አዘጋጅተነዋል። አብራችሁን ቆዩ። ክቡራን ፓናሊስቶቻችን ካካበቱት የአመራር ተሞክሮና ጥበብ ለቀጣይ ስራችን አቅም የሚሆነን እውቀታቸውንና የአመራር ጥበባቸውን ያካፍሉናል። ታዳሚዎች፣ ተሳታፊዎች ከተግባር ተሞክሮቻቸው በመነሳት የመፍትሄ አካል ሊሆኑ የሚችሉ ሀሳቦች ይራመዳሉ ተብሎ ይጠበቃል። በዚህም በመድረኩ ላይ የሚቀርቡ መግለጫዎች፣ ማብራሪያዎች እንዲሁም ከቤቱ የሚነሱ ሀሳቦች የሀገራችንን አምራች ዘርፍ ከንድፈ ሀሳብና ከንግግር ባለፈ በተግባር ወደ ተለወጠ ውጤት የሚያሸጋግሩ እንደሚሆኑ ጽኑ እምነት አለን። በዚህ አግባብ ቆይታችን ውጤታማ እንዲሆን እየተመኘው በድጋሚ የተከበሩ የፓናሊስቶቻችንና ተሳታፊዎች እንኳን ደህና መጣችሁልን ላለው አመሰግናለሁ። ክቡር አቶ ስለሺ ለማን እጅግ እናመሰግናለን። በመቀጠል አቶ ብስራት ተሾመ የአነስተኛና መካከለኛ ኢንተርፕራይዞችን አቅም በማሳደግ የጥራት ስርዓትን ማጠናከርና የአደጋ ስጋት ፋይናንስን በማመቻቸት የኢትዮጵያን የማኒፋክቸሪንግ መሰረት ማጠናከር የኢትዮጵያ ታምርት የትግበራ አጀንዳ በሚል ርዕስ ጥናታዊ ጽሑፍ ያቀርቡልናል። አቶ ብስራትን ወደዚህ ጋብዛለሁ። የኢትዮጵያ የፕራይቬት ሴክተር ወይም ደግሞ የማኑፋክቸሪንግ ቤዙ በአብዛኛው ኤስኤምኢን አፕግሬድ በማድረግ ላይ ፎከስ ያደረገ የአቅጣጫ ከዚህ በፊትም ስንከተል ኢትዮጵያ ስትከተል እንደነበረ ይታወቃል። በዚህ መሰረት ይሄ ኤስኤምኢ ፎከስ ያደረገ አካሄድም የሰስተነብል የሆነ የኢንዱስትሪያል ግሮዝ እንዲኖር፣ የስራ እድል ፈጠራ ጆብ ክሪኤሽን እንዲኖር እና ኤክስፖርትንም ዳይቨርሲፋይ እንድናደርግ በከፍተኛ ሁኔታ ሰፖርት ያደርጋል። የማኑፋክቸሪንግ ቤዝን ማጠናከር ዋይ ኤስኤምኢስ ማተር የሚለው ጋር ስንሄድ ለምንድን ነው ኤስኤምኢዎቻችን ለምን ነው ፎከስ የሚሰጠው ለኤስኤምኢዎች ወደሚለው ስንሄድ ኢትዮጵያ ውስጥ በጣም ዶሚናንት ናቸው ኤስኤምኢዎች። ነገር ግን አውትፑታቸው ወይም ደግሞ ወደ ማርኬት የሚያመጡት ምርት በጣም ሊሚትድ ነው። ይሄም ቁጥሮቹ ላይ ምናልባት የሲኤስኤስ ኢኤስኤስ ኢትዮጵያ ስታቲስቲክስ ሰርቪስስ ባለሙያዎችም ሊኖሩ ይችላሉ። ሁልጊዜ ቁጥሮች የተለያየ ይሆናሉ። ግን ምናልባት ኮት ባታደርጉኝም እስከ 25,000 አካባቢ የሚደርሱ ኤስኤምኢዎች ኢትዮጵያ ውስጥ አሉ ተብሎ ይገመታል። ነገር ግን ይሄ ሁሉ 25,000 ኤስኤምኢ ከኢትዮጵያ አኳያ ሲታይ ኢትዮጵያ የመቶ ምናምን ሚሊዮን አገር ናት። ነገር ግን 25,000 ቁጥሩ የበዛ ቢመስልም ከመቶ ምናምን ሚሊዮን አኳያ ሲታይ ደግሞ እጅግ በጣም ሊሚትድ ነው። ስለዚህ አውትፑት ላይ ደግሞ
ወይም ደግሞ ኤክስፖርትን ብናይ ለምሳሌ ምን ያህል ስሞል እና ሚዲየም ኢንተርፕራይዞቻችን ኤክስፖርት ላይ ይሳተፋሉ የሚለውን ስናይ ምናልባት ከኢትዮጵያ ኢንተርፕራይዝ ዴቨሎፕመንትም ከሚኒስትሪ ኦፍ ኢንዱስትሪ የሚገኙ መረጃዎች በጣም ሊሚትድ የሆኑ ኤስኤምኢዎች ኤክስፖርት ላይ እንደሚሳተፉ ነው የሚያሳየው። ነገር ግን ደግሞ ኢምፕሎይመንት ላይ ስንመጣ ከፍተኛ የሆነ የስራ እድል ፈጠራ ይፈጥራሉ። ዓለም ባንክ ኤስኤምኢ ፋይናንስ ፕሮጀክት የሚባለውን በልማት ባንክ እና በኢትዮጵያ ኢንተርፕራይዝ ዴቨሎፕመንት ወይም በሚኒስትሪ ኦፍ ኢንዱስትሪ የ500 ሚሊዮን ራፍሊ ከዛ በላይ ነው ወደ 500 ሚሊዮን ዶላር አካባቢ የሆነ የሊዝ ፋይናንሲንግ ፕሮጀክት ነበረው። እሱን ፕሮጀክት ሴፕቴምበር 2025 ላይ ኮንክሉድ ጨርሰናል። ይሄ 500 ሚሊዮን ዶላር በብድር አብዛኛው ከ90 በመቶ በላይ የሚሆነው በብድር በሊዝ ፋይናንሲንግ ወደ ማርኬቱ ገብቷል። ይሄ እዚህ ጋር ስለ ኮላተራል የምናወራውን ኢሹ ለመቅረፍ ተዘጋጅቶ የቀረበ ፕሮጀክት ነበር። በኢትዮጵያም የመጀመሪያው የሊዝ ፋይናንስ ፕሮጀክት ማለትም የሚገዛውን እቃ ኢኩዊፕመንት እና ማሽነሪ እንደ ኮላተራል በመያዝ ብድር ለኤስኤምኢዎች ማቅረብ የሚለውን ገበያው የባንኪንግ ሴክተሩ እንዲለማመደው የተሰራ ስራ ነበረ። አይ ቲንክ ዋን ኦፍ ሞስት ሰክሰስፉል የሆነ የፕሮጀክት እንደሆነ እኛ ጋር ኢንተርናሊ አሰስ ባደረግነው ኢምፕሊሜንቴሽን ኮምፒቲሽናችን ላይ ዋን ኦፍ ሞስት ሰክሰስፉል ፕሮጀክትስ እንደሆነ ኢቫሉዌት አድርገናል። ምክንያቱም ማርኬቱን አዲስ ነገር አምጥተን ትሬንድ እንዲሆንና ወደዛ እንዲያጋድል የማድረግ ቻንሱን ወይም የማድረግ ኦፖርቹኒቲውን እኛም እንዴት እንደሚሰራ ተምረንበታል። የኢትዮጵያ ኢኮኖሚ ላይ አዲስ ምናልባት በሊዝ ፋይናንሲንግ ምን ማቅረብ ይቻላል የሚለው እንድንለማመድ አድርጓል ብለን እናስባለን። ከዛ ውጪ ዌዴፕ ደግሞ የውመን ኢንተርፕረነርሺፕ ዴቨሎፕመንት ፕሮጀክት የሚባለው አሁንም ልክ እንደዚሁ የማይክሮ እሱ በማይክሮ ሌቭል ላይ የነበረው ከ200 ሚሊዮን ዶላር በላይ የሚሆን ብድር ለማይክሮ ኢንተርፕራይዞች ለሴቶች በሴት ኦውንድ ማይክሮ ኢንተርፕራይዝስ አቅርበናል። ይህም ብድር የኮላተራል ኢሹን ለመቅረፍ ተብሎ የተዘጋጀ ብድር ነበር። ከዚህኛው በበለጠ ከኤስኤምኢ ፋይናንስ በበለጠ በማይክሮ ዌዴፕ ላይ ደግሞ የነበረን አፈጻጸም እጅግ በጣም ከፍተኛ በጣም ጥሩ የሆነ የሎን ሪፔመንት የታየበት ሴቶች ምን ያህል ለሴክተር በምርት ላይ በማኑፋክቸሪንግ ምርት ላይ ቢሰማሩ እና እገዛ ቢያገኙ ምን ያህል ፐርፎርም ሊያደርጉ እንደሚችሉ ማሳያው የዌዴፕ ፕሮጀክት ላይ የታየው አፈጻጸም ነው። ዌዴፕ ላይ በወርልድ ባንክ ስንጨርሰው ሃይሊ ሳቲስፋክተሪ የሚል ሬቲንግ ነበር የሰጠነው። አፍሪካ ውስጥ የመጀመሪያው በወርልድ ባንክ ፖርትፎሊዮ ላይ የመጀመሪያው አፍሪካ ውስጥ ያለን ሃይሊ ሳቲስፋክተሪ ፕሮጀክታችን ዌዴፕ ነበር። ያ ማለት ምንድን ነው? የኮላተራልን ኢሹ ታክል አድርገን እንደገና ነን ፐርፎርሚንግ ሎኑ ኤክስትሪምሊ ሚኒማይዝ ቢሎ 1% እና ቢሎ ዳት አድርገን ብድር ማቅረብ የቻለበት ፕሮጀክት ነበረ ዌዴፕ። ስለዚህ በሱም ደግሞ የተወሰነ ልምምድ እንድናደርግ የኮላተራል ኢሹን ሪዞልቭ ለማድረግ የተሞከረ ስራ አለ። አሁን ደግሞ ኤግዚስቲንግ አንድ ድራይቭ የሚባል ፕሮጀክት የላይቭ ስቶክ ቫሊዩ ቼንን ለማገዝ በልማት ባንክ በኩል ወደ 20 ሚሊዮን ዶላር ብድር ለላይቭ ስቶክ ቫሊዩ ቼን ፓርቲሲፐንትስ እየቀረበ ያላለ። እንዲሁም በኤነርጂ ደግሞ አዴል የሚባል በዓለም ባንክ በኩል እስከ 40 ሚሊዮን ዶላር የኦፍ ግሪድ የሆኑ ሶላር ዲቫይሶችን ፋይናንሲንግ ስራ በፋይናንሲንግ ፕሮጀክት በልማት ባንክ በኩል ስቲል አሁንም እየተሰጠ ይገኛል። ለምሳሌ እንደ ሰፕላየር ዴቨሎፕመንት ፕሮግራም ያሉ ሴክተር መምረጥ፣ ያንን ሴክተር መርጠን ካምፓኒዎችን ሊድ ፈርሞችን ወይም ደግሞ ሊያሳድጉ ሴክተሩን ጎትተው ሊያወጡት ይችላሉ ተብሎ የሚታሰቡ ሊድ ፈርሞችን አይደንቲፋይ ማድረግ እና እነሱንም ከነሱ በታች ያሉ ሰፕላየሮቻቸውንም ታርጌትድ በሆነ ሁኔታ በፋይናንሲንግ፣ በቴክኒካል ሰፖርት፣ በኳሊቲ ኢንፍራስትራክቸር በመሳሰሉት እነሱ ሰፖርት ብናደርጋቸው የተለያዩ ሴክተሮችን በአንድ ጊዜ ወደ ማሳደግ እንሄዳለን የሚለው የዓለም ባንክ ከሌሎች ሀገሮች ያለ ልምድ ያሳየናል። አመሰግናለሁ። በድጋሚ እንደምን አረፈዳችሁ። እኔ የቀረቡልኝን ሁለት ጥያቄዎች አድሬስ ለማድረግ እሞክራለሁ። ጽሁፍ አቅራቢው አቶ ብስራት ልናነሳ የምናስባቸውን ሞርኛ ኢንዴፕስ
ደግሞ በተጨባጭ መሬት ላይ ያለውን ነገር በዝምራ መላክተው ለማለፍ ካልሆነ በጣም በአጠቃላይ በሴክተሩ ያሉ ችግሮችን በሰፊው ዳስሷል። የመፍትሄ አቅጣጫዎችንም እንዲሁ አመላክቷል። እኔ ከተጠየቁ ጥያቄዎች አኳያ አድሬስ ለማድረግ በተለይ የሀገር ውስጥ አምራች የሎካል ወይም ዶሜስቲክ ቤዙን ሳይለቅ ግን የግሎባል ቫሊዩ ቼን የግሎባል ፕሮዳክሽን ኔትወርክ ውስጥ እንዴት መግባት ይቻላል የሚለውን ዛሃው ፓርት እንዴት አድሬስ ማድረግ እንችላለን የሚለው አይ ቲንክ 5 ጉዳዮች ማንሳት እፈልጋለሁ። እንዴት መግባት እንችላለን የሚለው አንዱ ቅድም ሲነሳ እንደነበረው የሀገር ውስጥ አቅምን ማጠናከር እጅግ በጣም ወሳኝ ነው ብዬ አስባለሁ። ይሄ የሚመለከታቸው ሁሉም አካላት ቅድም ሲባል የነበረው ለመደገፍ የተቋቋሙ ምርምር ላይ ያሉ ምናልባት ከፋይናንስም ጋር ተያይዞ በአጠቃላይ ለአነስተኛ መካከለኛ ኢንተርፕራይዞች ቦትልኔክ ይሆናሉ ተብሎ ለሚታሰቡ ጉዳዮች መፍትሄ የሚሰጡ አካላት በመተባበር መስራት ይጠይቃል እና ይሄ ሀገር ውስጥ አቅምን ማጠናከር ወሳኝ ነው። ሀገር ውስጥ ላይ ወይም በዶሜስቲክ ስትሮንግ የሆነ ቤዝ የሌለው ግሎባል የሆነው ማርኬት ላይ መግባት አይችልም። ስለዚህ የመጀመሪያው መሰረት የሚሆነው በሀገር ውስጥ ሰፊ ወይም ጠንካራ መሰረት ሊኖረው ይገባል። ስለዚህ መጀመሪያ በሀገር ውስጥ የእነዚህን ተቋማት ቤዝ ፋውንዴሽን እንዲኖራቸውና እንዲለማመዱ ማድረግ ዘንድ መሻገር ይችላል የሚለው መጀመሪያ ማንሳት የፈለጉት ሀሳብ ነው። ሁለተኛ ምናልባት ከመጣሁበትም ዘርፍ አኳያ እጅግ በጣም ወሳኝም ስለሆነ ማንሳት የምፈልገው ብዙ ጊዜ ማርኬት አክሰስ ይባላል። ማርኬት አክሰስ ማለት በር ነው፣ ዶር ነው። በር ግን ምን ይፈልጋል? ቁልፍ ይፈልጋል። ቁልፉና ዋናው ጉዳይ የስታንዳርድ ጉዳይ ነው። ብዙ ጊዜ በተለያዩ ጽሁፎች ውስጥ ስታንዳርድ ወይም ኳሊቲን ምን ይላሉ? ኢንቪዚብል ግሎ ይሉታል። ለግሎባል ትሬድ ለትሬድ ፓስፖርት ይሉታል። ስታንዳርድ ኢንተርናሽናል ላንጉጅ ኦፍ ኮመርስ ነው ይሉታል። ይሄ ካልሆነ መግባባት ስለማይቻል የበሩ ቁልፍ ከሌለ ምንም እንኳን ማርኬት አክሰስ ብንልም ቁልፉ ከሌለ መክፈት ስለማንችል፣ ስለዚህ ከዚህ አኳያ እንደ ሀገር የተሰሩ ጠንካራ ስራዎች አሉ፣ በተለይ የጥራት መሰረተ ልማትን ከማጠናከር አኳያ። ስለዚህ ሁለተኛው በተለይ ለዚህ ለአነስተኛ መካከለኛ ኢንተርፕራይዞች ወደ ዓለም አቀፍ ገበያ መግባት ከሚያስችላቸው አንዱ ጉዳይ እንደ ሀገር እነዚህን ተቋማት ሊደግፍ የሚችል ጠንካራ የጥራት መሰረተ ልማት እንደ ሀገር ሲኖረን ብቻ ነው። ባንኩ በእነዚህ ዙሪያዎች በተነሱት የአምራች ኢንዱስትሪው ከአምራች ኢንዱስትሪ ውስጥ የአነስተኛና መካከለኛ ኢንተርፕራይዝ ያው ከእሱ ጋር ተያይዞ የፋይናንስ አቅርቦት ወሳኝ እንደሆነ ይታወቃል። ባንኩ የትኩረት መስክ ብሎ ከለያቸው ውስጥ የአግሪካልቸራል መካናይዜሽን፣ አግሮ ኢንዱስትሪ፣ ማኑፋክቸሪንግ ኢንዱስትሪ፣ ማይኒንግ እና ኳሪ እንዲሁም የሄልዝ ሰርቪስስ እነዚህን እንደ ትኩረት መስክ አድርጎ ይዞ የፋይናንስ ድጋፍ እየሰጠ ነው የሚገኘው። ባለፉት 5-6 ዓመታት እንደምታውቁት አቶ ብስራትም እንዳቀረበው በቅርበት ከወርልድ ባንክ እየሰራ ነው የነበረው። ኦልሬዲ ዩቲላይዝ ያደረግናቸው ክሬዲት ላይኖች አሉ የተጠቀሱትን የ500 ሚሊዮን ዩኤስዲ፣ ከዛ ደግሞ የዌዴል፣ አሁን ደግሞ በሂደት እየተጠቀምንባቸው ያሉ 2 ላይኖች አሉ የአደሌ እና ድራይቭ። ዞሮ ግን የምንሰጠው ብድር እንደምታውቁት ከዴቨሎፕመንት ፓርትነርስ የሚገኝ አለ። ከሀገር ውስጥ ደግሞ ሪሶርስ ሞቢላይዝ የምናደርገዋል። ያው ማክሮ ሪፎርምን ተከትሎ ሪሶርስ ሞቢላይዜሽናችን ገበያ መር እንዲሆን በመወሰኑ ምክንያት በፊት የምናገኘው የነበሩ በዲቪ ቦንድ የሚገኙ ዲቪ ቦንድ ኢሹ በማድረግ የምናገኘው ፈንድ የለም። አሁን ሌላ አማራጮች እያገኘ ያለ ነው። የዴቨሎፕመንት ፓርትነሮች አማራጮች እንደጠበቀ ሆኖ ማለት ነው። ስለዚህ ከዚህ ከኤስኤምኢ ከአነስተኛና መካከለኛ ኢንተርፕራይዞች ጋር ተያይዞ ያለውን
ፐርሰፕሽናችን ያው ብዙ ጊዜ ያው እንደ ዲቢ በአቶ ብስራትም እንደተገለጸው ፈርቀዳጅ የሆነ ስራ ትልቁ ችግሩ የኤስኤምኢ ያው ሚሲንግ ሚድል መሆኑ አንድ ነገር ሆኖ ተዘንግተዋል። ወይ በማይክሮ ፋይናንሶች አይታገዝም፣ ወይ በባንኮች አይታገዝም፣ ተዘንግቶ ቆይተዋል። ይህንን ለማገዝ የሊዝ ፋይናንሲንግ ሞዳሊቲ ተጠቅመን ምንም አይነት መያዣ ሳይጠየቅ ገዝተን የምንሰጠውን ካፒታል እቃ ራሱ እንደ መያዣ አድርገን ትልቅ ስራ ተሰርቷል። ባንኩ 90% ካሉት ተበዳሪዎች 90% ከጠቅላላ ተበዳሪዎች 90% የባንኩ ኤስኤምኢ ናቸው። 10% ደግሞ ከኤስኤምኢ ውጭ የሆኑትን ትላልቅ ፕሮጀክቶች ናቸው። በቁጥር 90% የባንኩን ተበዳሪ ኤስኤምኢ፣ በገንዘብ አማውንት ከወሰድነው ግን 31% ኤስኤምኢ በገንዘብ መጠን ወሰድነው ማለት ነው ጠቅላላ ብድራችን። የተቀረው ደግሞ የትላልቅ ፕሮጀክቶች ብድር ነው በመጠንና በአማውንት። ዝሮ ግን እስካሁን የሰጠነውን የኤስኤምኢ ብድር የአነስተኛና መካከለኛ ኢንተርፕራይዞች የሰጠነውን ብድር በወቅቱ እየመለሱ በጣም ዝቅተኛ የሆነ የተበላሸ ብድር መጠን ነው ያለ። በወቅቱ ነው የሚከፍሉት። የሚገርመው እንዲያውም የእነሱ የነን ፐርፎርሚንግ ሎንስ ክላሲፊኬሽን የምንሰራው 90 ዴይስ ፓስት ዲው ነው እየተሰራ ያለ። አንድ ብድር ውዝፍ ገብቶ በ90 ቀን ውስጥ እንዲከፈል ነው እየተደረገ ያለው። 90 ቀን ካለፈ የተበላሸ ብድር ይገባል። ስለዚህ ይህንን ዝቅተኛ የተበላሸ ብድር መጠን የኤስኤምኢ የሚያሳየን ምንድን ነው? ያበደርናቸው መክፈል በመቻላቸው ያለንን ግንዛቤ። አሁን ምንድን ነው ዲቢ እና ከዲቢ ውጭ ያሉ ባንኮች እኩል ግንዛቤ የለንም በኤስኤምኢ ላይ። የሪስክ ምልከታችን እኩል አይደለም። ዲቢ እንደ ፖሊሲ ባንክ አዳዲስ ፕሮጀክቶችን የማቋቋም ሪስክ ወስዶ የማቋቋም ግዴታ አለበት ፖሊሲ ባንክ በመሆኑ። ሌሎች ከዲቢ ውጭ ያሉት ባንኮች ግን ብዙ ጊዜ ሞባይል ኮላተራል የመያዝ አፒታይት የለም። ተንቀሳቃሽ ንብረቶች ሞባይል ኮላተራል አሴት ይዞ መያዣ መስጠት ራሱ እንደ ኮላተራል አድርጎ መውሰድ የለም። ምን ይፈልጋሉ? ቋሚ ንብረት፣ ህንፃ፣ መያዣ ነገሮችን ይፈልጋሉ። ስለዚህ የሪስክ አፒታይታችን ምልከታ ከፖሊሲ ባንክ እንደመሆናችን ብቻ ሳይሆን በተግባርም ያበደርናቸው በወቅቱ በመክፈል በመቻላቸው ለሌሎች ባንኮች ለሰን የሚሆን የኤስኤምኢን የማበደር መረጃ ዳታ የለኝም፣ ሪስክ ፕሮፋይላቸው አላቃቸውም፣ ማርኬት ዲስቲንክሽናቸው አላቃቸውም የሚሉ የተለያዩ የሪስክ ፐርሰፕሽኖች አሉ በአበዳሪ ተቋማት የሚታዩ። ግን ይህንን በእኛ በባንካችን በኩል የሪሰርች እና ዴቨሎፕመንት ክፍሉን በማጠናከር የኤስኤምኢ መረጃዎችን በማሰባሰብ ፋይናንስ ለሚደረጉ ታርጌት ፕሮጀክቶች መረጃ አሰባስበን በማገዝ ነው የምንገኘውና ይህንን በቴክኖሎጂ ተደግፎ ለሌሎች ባንኮችም የመረጃ ምንጭ በመሆን ለኤስኤምኢ ማበደር በወቅቱ እንደሚመልሱ ዝቅተኛ ሪስክ አፒታይት እንዳላቸው ማሳየት እንችላለንና አሁን ባንኩ እየተከተለ ያለው የፋይናንሲንግ ሞዳሊቲውን በቀጥታ ፋይናንስ ያደርጋል፣ በተዘዋዋሪ ያደርጋል። በቀጥታ የምናደርገው ያው የሊዝ ፋይናንሲንጉን ካፒታል እቃ ገዝተን በመስጠት ነው። ሌላ ደግሞ በሁለተኛው ደግሞ ዳይሬክት ፋይናንሲንጉ የፕሮጀክት ፋይናንሲንግ ሙሉ ፓኬጅ ኤስኤምኢም ይመጣሉ። የራሳቸው መስሪያ ቦታ ያላቸው ይመጣሉ ኤስኤምኢዎች። ለእነሱ ሙሉ ፓኬጅ ከቢልዲንጉ ጀምሮ ማሽነሪው፣ ቪሄክሉ፣ ወርኪንግ ካፒታሉ ሙሉ ፓኬጅ ሰርቪስ እንሰጣለን። ዳይሬክት ሌንዲንግ። ሌላው ደግሞ የኢንዳይሬክት ሌንዲንግ ከዴቨሎፕመንት ፓርትነርስ አቶ ብስራት እንደገለጸው ከዴቨሎፕመንት ፓርትነርስ የምናገኘው ፈንድ በግራንትም ይሁን በኮንሴሽናል ሎንስ ይሄንን ያገኘነው ክሬዲት ላይ በባንኮችና ማይክሮፋይናንስ በኩል በቤኔፊሻሪዎች እንዲደርስ ለኤስኤምኢዎች እናደርጋለን። አሁን የገለጽኩት የ90% ነምበር ኦፍ ሎንስ 31% የባንኩ ፖርትፎሊዮ ይሄ በኢንዳይሬክት ሌንዲንግ በሆልሴል ሌንዲንግ የሰጠነው ቁጥር አይጨምርም፣ መጠኑም አይጨምርም። እሱ ሊጨምር ኖሮ የተበዳሪ ቁጥር ከ90% በላይ ሊሄድ ይችላል።
የእንትኑ የመጠኑ የሎን አማውንቱ እንደዚሁ። ስለዚህ የዲፎልት ሬቱ የኤስኤምኢ በጣም ለው ነው። ያው እንደምታውቁት በሪስክ አባባል አለ። ምን ይባላል? ዶንት ፑት ኦል ዩር ኤግስ ኢን ዋን ባስኬት ይባላል። ያው 2-3 ቢሊዮን ለአንድ ተበዳሪ ወይ ለአንድ ፕሮጀክት ከምትሰጥ 2-3 ቢሊዮን ብር ለብዙ ኤስኤምኢዎች ብንሰጥ ሪስኩ ለው ነው። አንድ ከሆነ ግን አንዱ የሆነ ችግር ከገጠመው ያው ይዞን ነው የሚወድቀው፣ ለባንኩ፣ ለራሱ፣ ለተበዳሪ ኩባንያው እና ለኤስኤምኢዎችን መስጠት ያው አንድ እያንዳንዱ ሃውስሆልድ ላይ ነው የሚደርሰው። ለሀገሪቷ እድገት ልማት ወሳኝ ሚና ነው ያለው። ልክ የባንክ ፖርትፎሊዮ ስነግራችሁ ማን ይጠብቃል? አሁን 90% ካሉት ደንበኞች 90%ቱ ኤስኤምኢ ናቸው። በቁጥር ነው፣ ይሄን በአማውንት በገንዘብ መጠን አይደለም። ስለዚህ እያንዳንዱ ሃውስሆልድ ተደራሽ ለመሆን የኤስኤምኢ ፋይናንሲንግ ማጠናከር በጣም ወሳኝ ነው። ባንኩም በዚህ ማክሮ ሪፎርም ከፍተኛ የሚባል ለአንድ ኤስኤምኢ እስከ 72 ሚሊዮን ነው ማክሲማም ስንሰጥ የነበረው። የማክሮ ሪፎርሙ ተከትሎ ግን ይህንን የገንዘብ የመግዛት አቅም በመውረዱ በሂደት የነበሩ ፕሮጀክቶችን ችግር ስለገጠማቸው በቅርቡ ያው የሊዝ ፋይናንሲንግ ፖሊሲያችን ሪቫይዝ አድርገን ለአንድ ኤስኤምኢ እስከ 200 ሚሊዮን ብር ለማበደር ተዘጋጅተናል እና ሪስኩ በጣም ዝቅተኛ ነው። ኤስኤምኢ ተበዳሪዎች የእኛ ክትትልና ድጋፍ ነው የሚፈልጉት። ሁሉም ስራ ደግሞ በኦቶሜትድ ከሆነ የዲቢ እንደ ፖሊሲ ባንክ ያለው መረጃ ለሌሎች ባንኮች በማጋራት የአክሰስ ቱ ክሬዲት ከዲቢ ብቻ ሳይሆን በሌሎች ባንኮች እንዲስፋፋ ማድረግ ይጠበቅብናል የሚል ነው ያለው። ውድ ተመልካቾቻችን በአነስተኛና መካከለኛ ኢንተርፕራይዞች ዙሪያ በተከናወነው የውይይት መድረክ ያዘጋጀነው ልዩ ፕሮግራማችን በዚሁ ተጠናቋል። ከዝግጅቱ ጋር ትዕግስት ንጉሴ አብሬያችሁ ቆይታ አድርጌያለሁ። ዳግም በሌሎች ዝግጅቶች እንገናኛለን። ጤና ይስጥልን።